ከሱ ውጪ ለአመት ተስምንት ወር ሩሜት ሆኜ የኖርኩት ከባንግላዴሽ እና ከፊሊፒን ጋር በብዙ ነገር በአንድ የማይበልጡኝ ነገር ግን ኩራት እኛ በጣም እንኮራለን እኮ እኛ በጣም እንኮራለን። ይኸውልህ 10 ሱሪ አለኝ ሁሌ ቆሻሻ ነው። እሱ 2 ሱሪ ያለው ሁሌ ንጹህ ነው። ያደየናል ይኸውልህ እኔ ከስራ ስንመጣ ይደክመኛል በቃ እና እንደዚህ በፊቴ ነው እንደዚህ የምተኛው። እሱ ከስራ ሲመጣ ልብሱ እያወለቀ ዋሺንግ ማሽን ውስጥ ነው የሚጥላት። እንግዲህ ጠዋት የለበሳትን ትንሽ ያጥባትና ሸክላት ይሰቅላል። እኔ ተኝቻለሁ አስቡ። ከዛ ይገባል ኪችን ይገባና የሆነች ነገር ሰራ አድርጎ እራቱን ማለት ነው እራቱን ይበላል። ከዛ ያላስተካከለው ነገር ካለ እሱን ያስተካክላል። አንዴ ደጅ ወጥቶ ይመጣል ጓደኞቹን ምናምን አግኝቶ ልክ ማታ በኢትዮጵያ ሰዓት አቆጣጠር 2 ሰዓት ሲል ስራው ጨርሷል። እራቱን በልቶ ጨርሷል። ማሰራ እኔ ቅድም እንደተደፋው ነኝ ዩሱፍ ሁሉ ይተኛል። እኔ የሆነ ሰዓት ላይ ተነስቼ የሚበላ አልሰራው መስራት ደግሞ አልችልም። ኩክ ማድረግ እኛ አንችልም። አሁን የሚበላ ፍለጋ የሆነ ቦታ መሄድ አለብኝ ማለት ከዛ ይመሻል ምናምን። ከዛ በኋላ ቅድም ስለተኛው ሌሊት ላይ እንቅልፍ እምቢለኝ ነው ሊነጋጋ ሲል እንደገና ይወስደኝ። እሱ ጠዋት 6 ላይ ገና 12 ሰዓት ላይ ተነስቶ ያለ በቃ እንደዚህ ያለ ፊሊፒን ነው እዚህ ጋር ምንም ጽም የለውም። እሷንም ይላጫል ሰዓት አግኝቶ አየው። ከዛ ቁርሱን ይሰራል። 8 ነው የምንገባው። እኔ ተደፍቻለሁ ወጥሎኛል እንቅልፍ። ከዛ መጨረሻ ላይ ቀስቀሰኝ ይለዋል። አንተ ቀስቀሰኝ ይለዋል። አብዱ ኢስ 7:30 ዌክ አፕ ይልና ጋዜጣው አስቡ። ቁርስ በልቶ ጋዜጣ ያነባል። የቀኑን ጋዜጣ ከታች ወርዶ አምጥቶ አብዱ ኢስ 7:40 ምናምን ይላል። ልክ 5 ጉዳይ ሲል ግን ዋር ጨረይተብኝ ስለምለው በቃ አንድ ነቃ ኦኬ ያልኩኝ ይገላበጥ። ልክ 7:55 ስትል ልክ 1 ሰዓት 2 ሰዓት ሊሞላ 5 ደቂቃ ሲቀር ታች ነው የምንሰራው ለቤቱ ቅርብ ስለሆነ አብዱ አም ሶሪ አይ ሃቭ ቱ ዱ ዚስ ይላል። ዋው ደፍቶብኝ ይደር እኔ ድንብርብሬ ወጥቶ ያገኘሁትን ነገር ለብሼ ስራ ስንታይ እሱ ጥጥ ብሎ ፕሮፌሽናል ይመስል እኔ ድንብርብሬ ወጥቶ ፊቴን ታጥቤ ይበልጠኛል። እነዚህ ሰዎች እንደዚህ ነው እንደሚኖሩት። እስቲ ቆይ ደይ ስትል ይበልጡናል። ባንግላዴሹማ እኔ በቃ እንዴት ነው የሰውዬ የሚኖረው ሁላ ብያቃል። ይመጣና ያሳየናል። ደሞዛችን 1200 ሪያል ቦር ይመጣና የሚያሳየኝ 1200 ልኳል ወደ ሀገሩ። እንዴት ይችላል እንጂ ሰውዬ ምናምን ብዬ በደንብ ሳስተውል እንትን ነው ይበለው እንዴት ነው የሚኖረው በደንብ ሳስተውል ይበልጠኛል። እሱ የሚበልጠኝ ለመሰለ ብዙ ኢንካም ኖሮት አይደል የብር የሚባለውን ቫልዩ በጣም ያውቀዋል። አየኔ እናንተ ስንገናኝ የሆነ ቦታ እንሄዳለን እንደሱ አይደሉም እነሱ። እሱ እስከ 5 ሰርቶ የሚከፈለው አለ ማታ በግድ ሄዶ አረቦቹ እቃ ገዝቶ ሲወጡ ጋሪው ላይ ይገባል። ቲፕ በሷ ነው የሚኖረው። ምን ነው ይበላው ስትል በምግብማ በቃ እንገናኝ ዋይት ራይስ ነው በቃ ነጭ ሩዝ ነው ይበላው ሁልቅ ያኔ ከልኩ አያልፍም ባክ ምናምን ነው የምንለውኛ። በቃ ይበልጣል። ይመጣና አብዱ አማጆ ባይ ዩርሹዝ ምናምን ይለኛል። እሱ የሚለብሳት ጫማ አንድ ነው። እሷም ወይ የኢንዲያ ወይ የባንግላዴሽ ፕሮዳክት ሸሚዙም ከዛ ነው። አየው ግን እሷን እንደዛ ያደረገ የኖረ እኔ ላይ እንደዚህ ይላል። አንድ ቀን የተፎገርኩትን በጣም እነግርሃለሁ ዩሱፍ። አሁን ካላበዛው ብቻ ወይኔ
ማን ነው የሚያጥብልህ? ኢትዮጵያ እያለ ማን ነበር የሚያጥብልህ አለኝ። ይኸውልህ በቃ አሁን ጎል ስገባ ሰራተኛ ነበረች የምታጥብልን ስለው ተበላው። በቃ አብዱ if you have servant in Ethiopia why you come to Saudi Arabia ያለኝ አየሁ። አገኘ ዲት ነው እኔ ነኝ የተሳሳትኩት። እሱ ነው ትክክል። በቃ ይጨንቃል። ገብቷል። አሁን እያለ ያለው እኮ ስትኖር የነበረው በጣም እንደ እንትን ስለሆነ ዋይዚ እዚህ ውሸትም መሰለው። አይ ለምን እነሱ ሀገር ሰራተኛ መቅጠር ማለት በጣም ትልቅ ነገር። ከዛ በቃ ይመጣሉ በሆነ ሳምንት ይሰበሰባሉ። ሽርጥ ይለብሳሉ። ባንግላዴሽ ሽርጥ ይለብሳሉ። ፀጉሩን እንደዚህ አድርጎ እያበጠሩ የረፍታቸው ቀን ማለት ዘመዶቹ ይመጡና ያው በቃ አሁን አገኙኝ። ይሄኔ ተሰብስበው የሚያወሩት እንትን ሰራተኛ አለኝ የሚለው ልጅ እያሉ ነው የሚያወሩት። አይ ከዛ ይመጣል እየሰራው ምናምን አብዶ you call Ethiopia ይለኛል። yes I call Ethiopia baba mama everybody good ምናምን ይለኛል። everybody good sister brother everybody good servant good ሲል ሁሉ ነው የሚሞቱት። ይስቃል።